ሐዋርያትን ሃይማኖት ብለ እንድትከተል ማን አዘዘ? ፈጣሪ ነው አይደለ? ፈጣሪ የሆነ ቦታ ላይ ሐዋርያት የሚባል ሃይማኖቴ አለ ተከተሉ ያለበትም ቦታ ያው ምን ፈልጎ ሃይማኖት ናት። ሐዋርያት የሚባለው ስም ሃይማኖት ነው ተከተሉ ብሎ ፈጣሪ አንተን አዞ አንተ ሐዋርያት ብለ ራስህን የጠራህበት ቦታው ነው። አሁን ጋሼ ማለት እሳቸው ያሉት ምንድነው? ማለት በአማርኛ ሃይማኖት ነው የሚባለው፣ ነገር ግን በእንግሊዝኛ እምነት ነው የሚባለው። አሁን ኤፕሶን ላይ ብትመጣ ኤፕሶን መጽሐፍ በእንግሊዝኛ መጽሐፍ እናልፈው በእንግሊዝኛ ዋን ፌዝ ነው የሚለው። ዋን ፌዝ ማለት ምን ማለት ነው? እምነት ማለት ነው። አሁን እኔ የምፈልገው ሳለ አንድ ጌታ አንድ ሃይማኖት የሚለውን ትቀበላለህ? ትቀበልም? አንድ ሃይማኖት የሙስሊም የሚባለውን ትሰጣለህ? እሱን አትጠይቀኝ። አሁን ጊዜው ሲሰጥ ትጠይቀኛለህ። አሁን ኤፌሶን ላይ ይኸውልህ ከንቱን አትውጣው። ኤፌሶን ላይ አንድ ጌታ አንድ ሃይማኖት ብለዋል አላለ? ያቺ አንዷ ለሰው ልጅ የተሰጣችው ሃይማኖት ማነች? የማለትና የነገር ሃይማኖት ናት። ከዛ መረጃውን ከመጻፍ መረጃውን እየሰጠው ነኝ፣ ግን መረጃው ዕብራን ላይ ያለው መረጃ ለምንድን ነው ማለት? አምጣ። የቱ ጋር ነው? ችግር የለውም። አምጣ። ሐዋርያት ሃይማኖት ነው የሚለውን ካለ አምጣ። ምን ሃይማኖት የለም ብለህም ነበር። እምነት ነው። ዕብራውያን 3 ላይ ያለው 3 ቁጥር ስለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያና ሊቀ ካህናት ክርስቶስን ተመልከቱ። ማንን? ኢየሱስ ክርስቶስን። ይህንን የሚናገረው ማን ነው? ጳውሎስ ነው። ኢየሱስ ክርስቶስ የሃይማኖታችን ሊቅና ሐዋርያ ነው። እርሱ አሁን ስለ ኢየሱስ አይደለም ጥያቄ፣ ስለ ሃይማኖት ነው እየተናገርን። እኔ አሁን የጠየቁት መጀመሪያ ጥያቄውን አልተረዳም። አድምጠኝ፣ በደንብ አድምጠኝ። ይኸውልህ ጥያቄውን ሳትረዳ መጽሐፉን ብታነብ አይጠቅምህም። ሐዋርያት የምትሉ ሃይማኖት ናት አይደል? ሃይማኖት ማሆኑ ፈጣሪ ሃይማኖት ነው ሐዋርያቱ ነው ብሎ አዟል ወይስ? ትእዛዙ ከማን ነው? ከሰይጣን ነው ከፈጣሪ? ፈጣሪ ሃይማኖት ነው ሐዋርያ ተከተሉ ያለበትን ቦታ አምጣ። ተከተሉ ሁለቱም ሊያግዝ ይችላል። ምን ሁለታ ለስጦስ አንተ ያልገባህ ለስጦስ ኤፕሶን ለታለ አሁን ወደ ኤፕሶን እንጣ በሐዋርያትና በነቢያት መሰረት ላይ ታንጻቸው። መሰረቱ ታንጿል ማለት በዛው እምነት አላለም እኮ እዛ ላይ ሃይማኖት አላለም። አሁን ያመጣው እምነት ነው ማለት ያው በሐዋርያትና በነቢያት መሰረት ላይ ታንጿል። ምን ሃይማኖት የትኛው? የሐዋርያት ሃይማኖት እንደዛ አይደለም ይላል። ችግር የለም። ወደ ኤፌሶን ምዕራፍ 2 አይደለም ሰዓቱን ተጠቀመው። ሰዓት ይያዛው። አድምጠው። ሌላም ብለህ ምናልባት ሰዓቱን ከምትፈጅ ይኸው በሐዋርያትና በነቢያት መሰረት ላይ ታንጻችሁ የማዕዘኑ ራስ ድንጋይ ክርስቶስ ነው። አሁን በሐዋርያትና በነቢያት መሰረት ማለት የእምነት መሰረት ማለት የኔ ጥያቄ ምንድን ነው? መጀመሪያ መሰረት የኔ ጥያቄ ምንድን ነው? ሃይማኖት የት አለ ሃይማኖት ነው? ይኸው በሐዋርያትና በነቢያት ሃይማኖት የት አለ ሃይማኖት ነው? ሃይማኖት ነው የሚለው መሰረት ማለት ሃይማኖት ነው። በቃ እንደዚህ ታንጿል ማለት እንለፈው መሰረት ማለት ሃይማኖት ነው። ዳኞች በደንብ ያዙ። አሁን እዚህ ጋር መታወቅ ያለበት አድምጠኝ እኔ ላስተካክል። አንቀጹን አነብላችኋለሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ምኑ የት አለ?
የምትታነጸው በምንድን ነው? አይ አሁን የምትታነጸው በምንድን ነው? አሁን መጽሐፉ ላይ አለ ወይስ የለም? አለ። የቱ ጋር? ይኸው እዚህ ምን አለ? የኔ ጥያቄ ሐዋርያት የምትባል ይኸውልህ፣ አንድ መረጃ ልስጥህና ከዛም በኋላ ትሞክራለህ። በዓለም ላይ ያለው ሃይማኖት በሙሉ ሰዎች ለራሳቸው የፈጠሩት እንጂ የፈጣሪ አይደለም። ስለዚህ አንተ ሐዋርያት ሃይማኖት ነው ሃይማኖቴ ነው ብለህ ልትጠራ የምትችለው ፈጣሪ ሐዋርያት የምትባል ሃይማኖትን ሰጥቻችኋለሁ፣ ወድጄላችኋለሁ፣ እሱ ላይ ሰውን ልጅ ፈጥሬያለሁ፣ ሙሴም ነበረ፣ ሌላም ነበረ ብሎ መረጃ ሲሰጥህ ብቻ እኔ አሁን የሚፈልገው እምነትን አይደለም። ሐዋርያት የምትባል ሃይማኖት የፈጣሪ ናት የምለው መረጋገጫ ፈጣሪ ላንተ ሰጥቶ አንተ ለሰው ልጅ የምትሰብክበት ቦታ አውጣ። ይሄ ግልጽ አይደል? ግልጽ ታዲያ ቦታ ብቻ አሳዩ። እዚህ ላይ በሐዋርያትና በነቢያት መሰረት ላይ ታንጻችሁ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ከእርሱም ሕንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆኑ ያድጋል። በሐዋርያትና አሁን ለሐዋርያትና ለነቢያት የሰጠው ፈጣሪ ነው። ምን ሃይማኖት ነው? የትኛው? ይሄን የትኛው ነው ሃይማኖት? ምን ሃይማኖት? ምን የሚባል አው የሐዋርያትና የነቢያት መሰረት እነሱ ለነቢያቶች ተሰጥቷል የሚለው አውጣ። ይኸው ሐዋርያት የምትባል ይኸውልህ፣ ሐዋርያት ስሙን ሐዋርያት የምትባል ሃይማኖትን ለሰው ልጆች ሰጥቻለሁ ብሎ ፈጣሪ የነገረህበትን ቦታ አውጣ። ኤፌሶን 4:5 ላይ ተመስርቶ የምትመልሰውን ማለት ነው። አድምጦ ወይ አትባ ታንጻችኋል ማለት የሰው ልጅ ሰውን ሲሸውድ እኔም የሙሴ ተከታይ ነኝ፣ እኔም የአብርሃም ተከታይ ነኝ፣ የዳዊት ተከታይ ነኝ ይላል። ግን ማለት የሚችለው የዳዊት ሃይማኖት ሐዋርያት ነው የሚለው ፈጣሪ ያረጋገጠበት ቦታ ሲኖር ብቻ ነው። እኔ ካንተ የምፈልገው ሐዋርያት ሃይማኖት ነው፣ ሃይማኖትነቱ ብቻ ሳይሆን የፈጣሪ ሃይማኖት ነው ብሎ ፈጣሪ ላንተ የነገረበት ቦታ በመጽሐፍ ቅዱስ አንድ ቦታ የለም። እኔ ካንተ የምፈልገው ሐዋርያት ሃይማኖት ነው የምትለዋን ነው። ትንሽ ነው የሚጨምረው፣ ትንሽ ነው። ከእንትን አንውጣ፣ ከኤፌሶን 4:5 አንውጣ። በሱ ላይ ተጠይቀህ ያቀስል ያሰማው እናንተንም ልናቆም በረባዳ መሪያ ዘመሆናል። አሁን አዳም